ኦነጋውያን እነማን ናቸው? ከፕሮፌሰር መረራ ጉዲና። በጦቢያ መጽሔት በጥር 1988 ዓ.ም በመስታወት ቤት ውስጥ የሚኖር በሌሎች ላይ የመጀመሪያውን ድንጋይ ወርዋሪ አይሆንም በሚል ርዕስ የታተመም። ለኦሮሞ ሕዝብ መብት የሚደረገውን ትግል በተመለከተ ሆዳችን የቆሰለ ሕዝቡ ይከፋፈላል ብለን እስከዛሬ ድረስ አምቀን የያዝነውን በሽታ የተፈጠረው ሰፊ መሰረት የነበረው የሜጫና ቱለማ እንቅስቃሴ ሲጀመር ነው። ከዚሁ ጋር ተያይዞ በሚስዮን ጸሎት ቤቶች የተፈለፈሉትና የኦሮሞን ሕዝብ ትግል ለርካሽና ወራዳ ዓላማዎች ለመዋል የቆረጡ እንግዴ ልጆች መፈጠር ተከተለም። ይህን ሐሳብ ዘርዘር አድርጌ ላብራራም። የሜጫና ቱለማ መስራች መሪዎች የነ ኮሎኔል አለሙ ቂጤሳና የጄኔራል ታደሰ ብሩ መታሰር፣ የመቶ አለቃ ማሞ መዘምር ገደል የሜጫና ቱለማ እንቅስቃሴ ለጊዜውም ቢሆን እንዲገታ አድርጎት ነበርም። ይህ ክፍተት የፈጠረላቸውን አመቺ ሁኔታ በመጠቀም ከሚስዮን ጸሎት ቤቶች የተመረቁት ጥቂት ሰዎች የኦሮሞን ሕዝብ እንቅስቃሴ ከሃይማኖታቸው ጋር አቆራኙትም። ይህ ቁርኝት እንዴት የሕዝባችንን ትግል በቀላሉ በማይወጣበት አጣብቂኝ ውስጥ ከተተው? እንቅስቃሴውን ማን መራው? ለዛሬው አጣብቂኝ እንዴት አስተዋጽኦ አደረገ? የሚሉትን ጥያቄዎች መመለስ ያስፈልጋልም። ያልተቀደሰውን የሚስዮን ጸሎት ቤትና የኦሮሞ ሕዝብ የመብት ትግል ቁርኝት የመሩት ባሮ ቱምሳና ቤተሰቦቹ ነበሩ። ይህ ግለሰብ ያኔ በውን ላልነበረው የኦሮሞ ነጻነት አውጪ ግንባር መሪ አድርጎ ራሱን በመሰየም የኦሮሞ ሕዝብ መሪ ለመሆን ሲያልም እንደቆየ የኢትዮጵያ አብዮት ፈነዳበትም። ባልጠበቀበት ጊዜ የአብዮቱ መምጣት የኦሮሞ ሕዝብ መሪ የመሆን ህልሙን ስላጨለመበት የተበሳጨው ባሮ ቱምሳ እስከዛሬ ለትውልድ ተላልፎ ያልተዘጋውን በኦሮሞ ልጆች ደም የመነገድ ፖለቲካ የመጀመሪያውን ምዕራፍ ከፍቷልም። ይህ ምን ማለት እንደሆነ እንደሚከተለው ግልጽ አድርግ። አብዮቱ እንደፈነዳ ጄኔራል ታደሰ ብሩ ከታሰሩበት ከሐረርጌ ክፍለ ሀገር ተፈተው አዲስ አበባ ሲገቡ የውሸት ፍቅር በማሳየት ከተጠጓቸው ተራማጅ ነን ከሚሉት መካከል አንዱ ባሮ ቱምሳ ነበርም። ይህ ሰው በአንድ በኩል የጄኔራል ታደሰ ብሩ አስተናጋጅና አማካሪ፣ በሌላ በኩል ደግሞ በተለይ ደርግ ሶሻሊዝምን ሲያውጅ ሶሻሊስት በመምሰል ደርግ ውስጥ በነበሩ የኦሮሞ መኮንኖች በኩል የደርግን ሹመት ለማግኘት ደጅ መጥናት ጀመረም። ይህ ለስልጣን የቋመጠ ግለሰብ ቀን ቀን እንደ መሬት አዋጅ ያሉትን ለማርቀቅ ከተሰለፉት ኦሮሞዎች ጋር እየዋለ ማታ ማታ ደግሞ ጄኔራል ታደሰ ብሩን የኦሮሞ ሕዝብና ሰራዊት ተነስቷል፣ የሚመራው ሰው ይፈልጋል፣ ሚኒሊክ የኦሮሞን መሬት አከፋፍሏል፣ እንዴት የሚኒሊክ ልጆች ዳግመኛ በእኛ ላይ ቆመው መሬታችንን ያከፋፍላሉ እያለ ጄኔራሉን አላስቆም አላስቀምጥ ይል ጀመረም። ዛሬም በሕይወት ያሉ አንዳንድ የኦሮሞ ልጆችን ጨምሮ ካስፈለገ ዳገት መውጣትና መውረድ ሮጠህ ማምለጥ የምትችለው ሽማግሌውን ከሚታወጀው የመሬት አዋጅ ጋር አታጋፍጣቸው ብለው ጄኔራል ታደሰ ብሩን ለማዳን አጥብቀው የተከራከሩ ነበሩ። ግን አልተሳካላቸውም። ዛሬም የሚስዮንን ኬክ ሲገምጡ ያደጉት ልጆች ሌሎችን እያጋፈጡ መነገድ እንጂ ወደ ጥይቱ መጠጋት አይሞክሩትም። የእነዚህ አጋንንቶች ዋናው ዓላማ ከነሱ በላይ ስም ያለው የኦሮሞ ልጅ እንዳይኖር ነው። ለዚህም ነበር ያኔ ባሮ ቱምሳ ሽማግሌውም መናገሻ ደርሶ ለራሱ ወደ ለመደው የቅጥፈት ስራ የተመለሰው። ያለ ዝግጅት ያለ ድርጅትና ትጥቅ ቀድሞውኑ የትም መድረስ ስለማይችልና የጄኔራሉን መውጣት ሆን ተብሎ ከመሬት ላራሹ አዋጅ መውጣት ጋር እንዲገናኝ ስለተደረገ በተዘጋጀላቸው ወጥመድ ውስጥ የገቡት ጄኔራል ታደሰ ብሩና ኮሎኔል ኃይሉ ረጋሳ ስማቸውን ከማላቀው የአካባቢው ሰዎች ጋር በጥቂት ቀኖች ውስጥ ተይዘው የመሬት አዋጁን ለማደናቀፍ ለመሬታቸው የሸፈቱ ፊውዳሎች ተብለው ተረሸኑ። እዚህ ላይ በተለይም የኦሮሞ ተወላጆች ልብ እንዲያደርጉልኝ የምፈልገው አንድ ነጥብ አለ። እነ ጄኔራል ታደሰ ብሩ ሲረሸኑ መለስ ተክሌ የሚባል የአዲስ አበባ ዩኒቨርሲቲ ተማሪ የነበረ የትግራይ ልጅ በአዲስ አበባ ማዘጋጃ ቤትና በዋቢ ሸበሌ ውስጥ ቦምብ ቀብረሃል ተብሎ የተረሸነ፣ በዚህ ጓደኛቸው መሞት የተቆጩት እነ ለገሰ ዜናዊ የወደቀ ጓዳቸው ስም ወስደውና እነ መለስ ዜናዊ ሆነው ወደ ትግራይ በረሃ ሲንቀሳቀሱ የኦሮሞ ጉድ ባሮ ቱምሳ ግን እነ ጄኔራል ታደሰ ብሩና ኮሎኔል ኃይሉ ረጋሳ ለመሬታቸው የሞቱ ፊውዳሎች ናቸው ብሎ በማስወራት ከደርግ ጋር ወግኖ በጄኔራሉ ላይ ሞት ከፈረዱት የኦሮሞ ደርግ አባሎች ጋር ኢጫት የሚባል ድርጅት መስርቶ ከደርግ የስልጣን ፍርፋሪ ፍለጋን ሲያጠናክር ነበር። ከርካሽ ዝናና ስልጣን ሌላ ምንም ዓላማ ያልነበረው ባሮ ቱምሳ የትኛውም ወገን ቢያሸንፍ ስልጣን እንዳይቀርበት አቅዶ ነጻነት በከልቻ ኦሮሞ ወራቅሳ ወዘተ የሚሉ ከ6 ያላነሱ ልሳኖች ማሰራጨት ጀምሮ ነበር። እነዚህ ልሳኖች የሚያራምዱት አቋም አንዱ ከሌላው ሲታይ እንደ ሰማይና እንደ ምድር የሚራራቅ ነበር። ነጻነት የኢጫነት ልሳን ሆኖ ይዞት የሚወጣው ጽሑፍ ደርግን ተራማጅ ሶሻሊስት አብዮተኛ ብሎ የሚያቀርብ ሲሆን፣ በከልቻ ኦሮሞና ወራቅሳ ወዘተ የሚባሉት የባሮ ቱምሳ ልሳኖች ደግሞ ይዟቸው የሚወጡት ጽሑፎች ደርግን ፋሽስት፣ የነፍጠኞች ጥርቅም ወዘተ የሚሉ ነበሩ። ግለሰቡም በተራማጅነት ካባ ወደሚያገለግልበት የህዝብ ድርጅት ጊዜያዊ ጽሕፈት ቤት
ቤት ሲሄድ የማርክሲስት ስብከት፣ ወንድሙ ቄስ ጉዲና ወደሚመሩት ጸሎት ቤት ሲሄድ የኦሮሞ ሕዝብ አዳኝ ኢየሱስ ክርስቶስ ነው የሚል ስብከት፣ ወጣ ብሎ ከኦሮሞ ልጆች ጋር ሲገናኝ ደግሞ ያለ ገዳ የኦሮሞ ሕዝብ ተስፋ የለውም የሚል ስብከት ነበረው። ከዚህም አልፎ ኢህአፓም እንዳይነካ የግንኙነት መስመር ፈጥሮ ነበር። የዚህ ሰው የፖለቲካ ቁማር ያልገባቸው የኦሮሞ ልጆች ባልገባቸው ነገር ሕይወታቸውን እስከ ማጣት ደርሰዋል። ከነዚህ አንዱ አቶ ጉታ ሰርኔሳ ናቸው። አቶ ጉታ ሰርኔሳ ከባሮ ቱምሳ ጋር ፖለቲካ እየሰሩ በኢህአፓ ተገድለዋል። በዚህ ቁማሩ የገፋው ባሮ ቱምሳ በድርጅቱ ውስጥ ከፍተኛ የደርግ አባሎችና ከፍተኛ የደርግ ጸጥታ ሹማምንቶች ሳይቀር አቅፎ ሲንቀሳቀስ መኢሶን ብዙ ኦሮሞዎችን መሳቡ ስላደናገጠው ከነፍጠኞች ልጆች ጋር የሚሰሩ ቀይ ጎበናዎች ናቸው የሚል አሉባልታ መንዛት ጀመረም። ይህ አሉባልታው ነው እንግዲህ እስከዛሬ ያገረሽ የሚገኘውና የመጀመሪያ የኦሮሞ ልጆች አደገኛ ክፍፍል መንስኤው ነው። ደርግና መንግስቱ ኃይለማርያም አደገኛ አዝማሚያ እየያዙ ሲሄዱና በመኢሶን ላይ የቀጥታም ሆነ የእጅ አዙር ዘመቻ ሲከፈት ሕይወቱ በደርግ ውስጥ በተሰገሰጉ ስልጣን ፈላጊዎች እስክታልፍ ድረስ የሐረርጌ ክፍለ ሀገር የህዝብ ድርጅት ኃላፊ የነበረው አብዱላሂ የሱፍ ምንም ከማድረግ የማይመለስ ባሮ ቱምሳ የደርግ መሳሪያ እንዳይሆን ከደርግ ጉያ ለማውጣት ያላደረገው ሙከራ አልነበረም። የኦሮሞ ህዝብ መሪ ለመባል ባለው ህልም በተለያየ ስም የሚንቀሳቀሱ ከ6 ያላነሱ የኦሮሞ ቡድኖችን የምመራው እኔ ብቻ ስለሆንኩ ከኔው ጋር ብቻ ተደራደሩ በማለት ለማስወራት ሞከረም። ከማይታመን ተለዋዋጭ የፖለቲካ ቁማርተኛ ጋር መደራደር ፋይዳ ስላልነበረው ሙከራው እዚያው ላይ ቆመም። መኢሶን ከፖለቲካ መድረኩ ሲወጣ ባሮ ቱምሳ ጮቤ ረገጠም። መኢሶን ሲመታ ከደርግ በስተጀርባ ሆኖ እንደሱ የተንቀሳቀሰ አልነበረም። የተከተለው ታክቲክም የመኢሶን አባሎች የሚለቋቸውን ቦታዎች በራሱ ካድሬዎች መሙላት፣ በሌላ በኩል ደግሞ ኦሮሞ የሆኑ የመኢሶን ካድሬዎችን መመልመል ነበርም። ለምሳሌ በሽግግር መንግስቱ ምክር ቤት አንዱ የኦነግ ተወካይ የነበረው አለማየሁ ታረቀኝ ያን ጊዜ በባሮ ቱምሳ ከመኢሶን ከተወሰዱት ካድሬዎች አንዱ ነበርም። የኤርትራ ግንባሮች እንቅስቃሴ፣ የሶማሊያ ጦርነት፣ የኢህአፓ እንቅስቃሴና የመኢሶን መውጣት ደርግን ከፍተኛ ውጥረት ውስጥ መክተቱን ሲያይ ባሮ ቱምሳ ለኦሮሞ ልጆች እጅግ በጣም አደገኛ የሆኑ ሁለት ቁማሮችን መጫወት ጀመረም። ይህም በአንድ በኩል ደርግ በአጋጣሚ ካሸነፈ ለመታረቅ እንዲችል እሱ ይመራው የነበረውን ኢጫትን ከደርግ ጋር እንዲቆይ፣ በሌላ በኩል ደግሞ ጸረ ደርግ ኃይሎች ካሸነፉ ብሎ ከድል አድራጊዎች ጋር ለመሆን ሲል ከጃራ አባ ገዳ ጋር ግንኙነት የመመስረት ታክቲክን ተከተለም። የኋላ ኋላ ልዩነቱ እየከረረ ሲሄድ ጃራ አባ ገዳ ወደሚንቀሳቀስበት ሐረርጌ ክፍለ ሀገር ፈረጠጠም። ይህ ታምረኛ ግለሰብ እዚያ እንደደረሰ ብዙም ሳይቆይ የለመደች ጦጣ ሁልጊዜ ሽምጠጣ እንደሚባለው የለመደውን ስራውን ጀመረም። ይህም ጃራ አባ ገዳን ከስልጣን ለማውረድ ማሴር ነበርም። የዚህ አስቸጋሪ ሰው ስራ ያላማረው ጃራም ቀደም ብሎ አብሮት የነበረውንና ለረጅም ጊዜ አብሮት ይሰራ የነበረውን ባዶ ደቻሳ ይባል የነበረ የአዲስ አበባ ዩኒቨርሲቲ ተማሪ የሆነ የጉለሌ ልጅ ይህ ሰው እየከፋፈለን ነው ምከረው ብሎ ይነግረዋል። ባዶ ደቻሳ ትግል የጀመሩት ለስልጣን ሳይሆን የኦሮሞን ህዝብ ለማደራጀት መሆኑን፣ ሰው ቤት ወጥቶ በሰው ላይ ማሴር ብልግና መሆኑን፣ ውጤቱም አደገኛ ክፍፍልን መፍጠር ሊሆን እንደሚችል ደጋግሞ ቢነግረውም ባሮ ግን ሴራውን ከመግፋት አልታቀበም። በመካከሉም ሶማሊያ አካባቢውን ስለተቆጣጠረች የሚመለሰው የደርግ ሰራዊት ግፊት ተጨምሮበት ተስፋ አስቆራጭ ውጥረት ውስጥ ተፈጠረባቸው። ይህን የተገነዘበው ባሮ ቱምሳ አዲስ ልቦለድ ሲያልም ያድርና ስልጣን ላይ በነበርኩ ጊዜ ጫካ ስገባ ትሰጡኛላችሁ ያልኳቸው የቻይናና የምስራቅ ጀርመን መንግስታት ቃል የገቡልኝን ብዙ ገንዘብና የጦር መሳሪያ መጥቶ ይውሰድ ብለው መልእክት ስለላኩብኝ ይህንኑ ለማምጣት ወደ ውጭ አገር ሊሄድ ይላል። ከማንም በላይ የዚህን ሰው ማንነት በትክክል መረዳት የጀመረው ባዶ ደቻሳ ባሮ ሌላ ድራማ ለመስራት ማቀዱን በመገንዘብ በምንም መንገድ ባሮ ቱምሳ ወደ ውጭ መሄድ የለበትም ይላል። የባሮ ወደ ውጭ የመሄድ ጉዳይ ለስብሰባ ሲቀርብ ባዶ ደቻሳ የሚባለው እውነት ከሆነ ሌላ ሰው ተከትሎ ትሄዳል እንጂ ባሮ በምንም ተአምር ወደ ውጭ መሄድ የለበትም የሚለውን አቋሙን ያጠናክራል። በዚህ ጥያቄ ላይ የባሮ ግልገሎች እነ ዮሐንስ ለታ፣ የዛሬው ሌንጮ ለታ የፖለቲካ ነፍስ አባታቸውን በመደገፋቸው በጣም የተናደደው ባዶ ደቻሳ ስብሰባ ለቆ ሄድና መሳሪያ ይዞ በመመለስ በኦሮሞ ልጆች ደምና እንባ እስካሁን ነግደሃልና ለዘላለም ግን ስትነግድ አትኖርም ብሎ ባሮን ረሽኖ ራሱንም በመግደል የክብር ሞት ሞቷል። ከዚህ በኋላ ውጥረቱም ክፍፍሉም በከፋበት ጊዜ ወደ ጅቡቲ የተጓዘው ሌንጮ ለታ አንድም የፖለቲካ ነፍስ አባቱ በኦሮሚያ ልጅ እጅ ትክክለኛ ፍርድ መቀበሉና ርካሽ ሞት መሞቱ ታሪኩን ስለሚያበላሽበትና በሌላ በኩል ደግሞ የኦሮሞ ሕዝብ የተሻለ እድል ከገጠመው እነ ጃራ አባ ገዳ የበላይነት እንዳያገኙ ልክ ባሮ ሲያደርግ እንደነበረው ልብ ወለድ አሉባልታ ማሰራጨት ይጀምራል። ባሮን የገደለው ጃራ ነው፣ እስላሞቹ ሁላችንም ሊጨርሱን ነበር፣ እኔም አምልጬን የመጣሁት ብሎ በአንድ ጸሎት ቤት
ላሳደጉትና ከኢትዮጵያ መንግስት የዜና ማሰራጫ አውታሮች የተሻለ ወሬ ማሰራጨት ችሎታ ላላቸው ዘመዶቹ ይናገራል። እነሱም ከጅቡቲ እስከ ሱዳን፣ ከሱዳን እስከ አውሮፓና አሜሪካ ከዚያም ወደ ሀገር ቤት ይህንኑ ነጭ ውሸት አውርተው የመጨረሻ ውጤቱም የኦሮሞ ተወላጆች ጃራ በሚመራው ኢስላሚክ ኦሮሚያ ነጻ አውጪ ግንባርና እነ ሌንጮ ለታ በሚመሩት የኦሮሞ ነጻ አውጪ ግንባር ተኮለኮሉ። በዚህ ምክንያት እስካሁን የኦሮሞ ልጆች ደም እየፈሰሰ መሆኑ ብቻ ሳይሆን ለነገው የሚተርፍና የሃይማኖትን መልክ ሊይዝ የሚችል የኦሮሞ ልጆች ሁለተኛው አደገኛ ክፍፍል ተፈጠረ። የኦሮሞ አዛውንቶች በተደጋጋሚ እነ ጃራንና ኦነግን ለማስታረቅ ሞክረው ያልተሳካላቸውም ጃራ እነ ሌንጮ ለታ በኦሮሞ ሕዝብ ፊት ወጥተው ዋሽተናል ብለው ካላመኑ እነሱን አምኜ ከእነሱ ጋር አልሰራም በማለታቸው ነበር። ይህን ሁሉ ያወራሁት ሙቶ ወቃሽ ለመሆን ፈልጌ አይደለም። ይሁንና በራሱ አምሳል ኮትኩቶ በየሚስዮን ጸሎት ቤቶቹ ያሳደጋቸው ሌንጮዎችና ዮሐንሶች ኦነግን በቤተሰብ የጥቅም ሰንሰለት ውስጥ አስገብተው አፍነው በመያዝ ሰዎች በተለይም የኦሮሞ ልጆች የሚታገሉበትን የሚሞቱለትን በእስር የሚንገላቱበትን ዓላማ በቅጡ እንዲገነዘቡ ባለኝ ፍላጎት ነው። ዛሬም ትላንት የጀመሩትን የፖለቲካ ቁማር በስፋት በመቀጠል የኦሮሞ ልጆች በማይታረቁበት ቅራኔ ውስጥ ዘላለም እንዲዳክሩና ልዩነቶቻቸውን አቻችለው በጋራ ለሕዝባቸው እንዳይታገሉ በማድረግ ላይ ናቸው። ጥቅማቸውን ለማስጠበቅ ሲሉም ሜሶን ከነበሩ ልጆች አልፎ እነ ጃራን፣ ከነ ጃራ አልፎ እነ ጄኔራል ዋቆ ጉታን፣ ከሳቸው አልፎ አዲስና የተሻለ ድርጅት እንዳይፈጠር ውስጣችንን ያውቁብናል የሚሏቸውን የኦሮሞ ወጣት ምሁራንን ሁሉ ከዛሬ 100 ዓመት በፊት በሞተው ጎበና ስም እየኮነኑ የደራ የፖለቲካ ንግዳቸውን ቀጥለዋል። በተለይ የኦሮሞ ልጆች የችግራችን ምንጭ ከመሰረቱ እንዲረዱ አይፈልጉም። የኦነግ መሪዎች እንደ ወጥ ማጣፈጫ ቅመም ከጽሁፎቻቸው የማይጠፉትን ራስ ጎበናን ጨምሮ በእነዚህ ሰዎች ደጋግሞ የሚነሱት ሰዎች ፊት አውራሪ ሀብተ ጊዮርጊስ፣ ራስ አበበ አረጋይ፣ ጄኔራል ጃጋማ ኬሎ፣ ደጃዝማች ገረሱ ዱኪ ወዘተ ናቸው። የእነዚህ የኦሮሞ ልጆች ስም የሚያነሱት ትናንትና እነሱ በነበሩበት ዘመን ከነበሩት ነባራዊ ሁኔታዎች አንጻር ድርጊታቸውንም በታሪክ ሚዛን ለክተው ከእነሱ የተሻለ ለመስራት ሳይሆን ከራሳቸው ጸሎት ቤቶችና አካባቢዎች ውጭ የተለመዱትን የኦሮሞ ልጆች ስም ለማጥፋት አልመው አቅደው ነው። ሊደርሱበት የሚፈልጉትን ግብም ከእነሱ የተሻለ ችሎታና ታሪክ ያላቸውን የኦሮሞ ልጆች ሁሉ ስም በማጥፋት ችሎታቸውን ለሌሎች የታሪክ ዝቃጮች ቦታ ለመፍጠርና የደራ የፖለቲካ ንግዳቸውን ለመቀጠል ነው። እነዚህ ዝቃጮች ስለሚያቀርቧቸው ክሶች እንኳን በትክክል የሚያውቁ አይደሉም። ለምሳሌ ፊታውራሪ ሀብተ ጊዮርጊስ ክርስትና ተነሱ ይሉናል። እነሱ ክርስትና መነሳታቸውና ስማቸውም ዮሐንስ ለታ፣ አብርሃም ለታ፣ ማርታ ኩምሳ ማለትም የሌንጮ ለታ ሚስት መሆናቸውን ግን አይታያቸውም። በመሰረቱ ሁለቱ ልዩነት ቢኖራቸው ፊታውራሪ ሀብተ ጊዮርጊስ ክርስትና የተነሱት በጥቁሮች ቤተክርስቲያን ሲሆን እነሱ ደግሞ በፈረንጆች ጸሎት ቤት መሆኑ ነው። እኛ የምናውቀው ትላንት የሚስዮን ኬክ ለመግመጥ ዮሐንስ፣ አብርሃም፣ ማርታ የነበሩት ዛሬም የኦሮሞን ሕዝብ ለማጭበርበር ሌንጮ ለታ፣ አባ ጫላ ለታ፣ ኩዌ ኩምሳ መባላቸው ነው። የፈለገውን ያክል ፊታውራሪ ሀብተ ጊዮርጊስን ጠልተናል እንበል። እስኪ በ19ኛው ክፍለ ዘመን መጨረሻና በ20ኛው መቶ ክፍለ ዘመን መጀመሪያ ዓመታት የኖሩትን የፊታውራሪ ሀብተ ጊዮርጊስና በ20ኛው መቶ ክፍለ ዘመን መጨረሻ ላይ ያሉትን የነ ሌንጮ ለታን የማሰብ ችሎታ የሚከተለውን የታሪክ ክንዋኔ በመጥቀስ እናወዳድር። በአንድ ወቅት እንግሊዞች ኬንያን ከያዙ በኋላ ቦረናንም ለመውሰድ ሰራዊታቸውን ወደ ቦረና መሬቶች አስርገው አስገብተው ነበር። ቦረናዎች የእንግሊዝን ወታደሮች ከፊሎቹ ገድለው ሌሎቹም ወደ መጡበት ይመልሳሉ። በዚህ ወቅት የሰራዊቱ ደም የፈሰሰበትን መሬት ለመውሰድ የእንግሊዝ መንግስት ዲፕሎማቶቹን ወደ ዳግማዊ ምኒልክ ቤተ መንግስት ልኮ ነበር። ወታደሮቹን ለግጦሽ ቦረና አካባቢ ገብተው ሞቱብን፣ የግጦሽ ችግር ስላለብን ቦረና በደም ካሳ መልክ ይስጠን ይሏቸዋል። ምኒልክም ፊታውራሪ ሀብተ ጊዮርጊስን አናግሩ ይሏቸዋል። ፊታውራሪ ሀብተ ጊዮርጊስ አባ መላም የእንግሊዝ ዲፕሎማቶችን በፈገግታ ተቀብለው ካስተናገዱ በኋላ የመጡበትን ጉዳይ ጠየቋቸው። የእንግሊዝ ዲፕሎማቶችም ለሚኒሊክ የነገሩትን ይደግሙላቸዋል። ፊታውራሪም ጥያቄያችሁ ተገቢ ነው፣ እኛም ለወዳጆቻችን የማናደርገው ነገር የለም፣ ይመዘገብላችኋል ይላሉ። የፈለጉትን የተፈጸመላቸው መስሏቸው የፈነደቁት የእንግሊዝ ዲፕሎማቶች ጉዳያቸውን አስመዝግበው ሲጨርሱ ፊታውራሪ ሀብተ ጊዮርጊስ እኛም ለወዳጆቻችን የምናቀርበው ትንሽ ጥያቄ ያለችንና ይመዝገብልን ይላሉ። አስከትለውም የእኛ ንጉሥ የአጼ ቴዎድሮስ ልጅ የነበረው ልዑል አለማየሁ ለንደን ከተማ ውስጥ ሞቶ ተቀብሯልና መቃብሩ አካባቢ ያለውን የለንደንን ከተማ ቆርሳችሁ ስጡን ይላሉ። ቦረናን ለመውሰድ የመጡት እንግሊዞች ለንደን ከተማ መሬት ሲጠየቁ አፋቸውን ዘግተው ተመለሱ። በአንጻሩ የእንግሊዝን፣ የፈረንሳይን፣ የኢጣሊያንን ዲፕሎማቶች አሳፍረው ሲመልሱ የነበሩት ፊታውራሪ ሀብተ ጊዮርጊስን በቀኝ ገዥነት የሚከሱት ማፈሪያዎች ከሻቢያና ከወያኔ ጋር ተደራድረው አንዳች ጥቅም ለኦሮሞ ሕዝብ ማስገኘት ተስኗቸው የሰሩትን እንይ።
የሽግግር መንግስቱ ሲመሰረት ከፊል አማራ የሆኑት እነ አብዩ ገለታ ወይንም ገለሳ ዲልቦ አማርኛ እናውቅም እያሉ በእንግሊዝኛ የመናገር ድራማ ሲሰሩ የሚሰሩትን በትክክል የሚያውቁት እነ መለስ ዜናዊ ግን በመንዛ አማርኛ እየተናገሩ የኢህአዴግን ሰራዊት በሀገሪቱ መካከል ሰራዊትነት አስመዝግበው እነ ሌንጮ ለታን አስፈረሙ። ሻዕቢያን ከሚያምኑት አምላክ በላይ የሚያመልኩት እነ ሌንጮ ለታ በሻዕቢያ አደራዳሪነት ከኢህአዴግ ጋር ተነጋግረው በሻዕቢያ በሚጠበቅ የኢህአዴግ ማጎሪያ ውስጥ አስገብተው በማጎር በብዙ ሺህ የሚቆጠር የኦሮሞ ልጆችን ለስቃይና ለሞት ዳርገዋል። ይህም ብቻ አይደለም። የኦሮሞ ልጆችን በስነ ስርዓት ሰብስበው ካምፕ አስገብተው ለጥቃት ካመቻቹ በኋላ እኛ ከሽግግር መንግስቱ ስለወጣን ካምፖቹን ሰብራችሁ ውጡ ብለው ከብዶች ወይንም የተደበቀ ዓላማ ካላቸው ሰዎች ብቻ የሚጠበቅ ትእዛዝ ሰጥተው ሺዎችን አስጨርሰዋል። እነዚህ ሰዎች በሂልተንና በጉለሌ መካከል እየተመላለሱ 4 ኪሎ በሚገኘው መንግስት ላይ ጦርነት ያካሂዱ ነው የሚል አስቂኝ ሰዎች ነበሩ። የኦሮሞ ልጆች ከሚሰሩባቸው መስሪያ ቤቶች የአዲስ አበባ ዩኒቨርሲቲ ተማሪዎችን ጭምር ወደ ጫካ ሸኝተው ለራሳቸው በቦሌ በኩል በመንግስት አየር መንገድ በመሽሉቅ ቀደም ብለው በቤተሰቦቻቸው በኩል ወደ አዘጋጁት መናኸሪያ ማለትም ወደ አውሮፓ፣ አሜሪካና ካናዳ የበረሩት ትንግርተኛ ሰዎች ነበሩ። እንደገናም ተመልሰው በየእስር ቤቱ ለሚማቅቁትና በየጫካው ለሚንከራተቱት የኦሮሞ ልጆች ለትንሽ ቀንም ቢሆን ስንቅ ሊሆን የሚችል ብዙ ሺህ ዶላር አውጥተው ውቅያኖስና አህጉሮችን አቋርጠው እንዋጋለን ለሚሉት ጠላት እጃቸውን የሚሰጡ አሳፋሪ ሰዎች ናቸው። እጃቸውን ከሰጡ በኋላ ብዙ ሺህ የሚቆጠሩ በየመንግስት እስር ቤቶች የሚማቅቁ የኦሮሞ ልጆች ሳይፈቱ አንፈታም ብለው ማንገራገር እንኳን ቢቀር እነሱን ለማስፈታት በፍርድ ቤት አካባቢ ተገኝተው የታሰሩ እንዲፈቱ ሳይጠይቁ ማመልከቻ ጽፈው በሰላማዊ መንገድ እንታገላለን ብለው ወያኔን በመማጠን እንደተፈቱ ወደ ፈረንጅ ፍርፋሪ ለቀማቸው የሚመለሱ ጉዶች ናቸው። እንዲህ አይነቶቹ የዘመናችን ጄሎ መሪዎችና ጄሎቻቸው ናቸው እነ ፊታውራሪ ሀብተ ጊዮርጊስን አጋሰስ ብለው የሚከሱትም። እስኪ እነዚህ ሌሎችን በአጋሰስነት የሚከሱ ጉዶች ከነራስ አበበ አረጋይ፣ ከነደጃዝማች ገረሱ ዱኪ፣ ከነጄኔራል ጃጋማ ኬሎ ተግባር ጋር ደግሞ እናወዳድራቸው። ራስ አበበ አረጋይ ወጨጫ ተራራ ላይ ሆነ አዲስ አበባ ከተማ ውስጥ የመሸጉትን የኢጣሊያ ፋሽስቶች ዙሪያውን ከበው የገረፉ ሀገሪቷንም ከኢጣሊያን ፋሽስት ነጻ ያወጡ የኢትዮጵያ አርበኞች ቁንጮ ነበሩ። ከሳሾቻቸው የሌንጮ ለታ ወንድሞች እና አብርሃም ለታ ወይንም አባ ጫላ ለታ ግን ከመዲናችን በብዙ 100 ኪሎ ሜትሮች ርቀው በደምቢዶሎ አካባቢ በሚገኘው የወለል ተራራ ላይ በብዙ ሺህ የሚቆጠሩ የኦሮሞ ልጆችን አስፈጅተው በሽሽት ወደ ሱዳን የፈረጠጡ ወኔ ቢሶች ናቸው። ደጃዝማች ገረሱ ዱኪ በሸዋና በከፋ እየተዘዋወሩ የፋሽስትን የጦር መንጋ ሲነዱ የነበሩ ጀግና ናቸው። በደፋሮቹ አንደበትና ብር አጋሰስ እየተባሉ የሚዘለፉት ጄኔራል ጃጋማ ኬሎ 20 ዓመት ሳይሞላቸው የአዲስ ዓለምን የኢጣሊያን ምሽግ የደመሰሱ ህዝባችንን ከነጭ እንቁላል ተሸካሚነት ያዳኑ ጀግና ናቸው። ተሳዳቢዎቹ ኦነጋውያን ለፈረንጆቹ ያላቸው ታማኝነት የላቀ ስለሆነ ኢጣሊያንን መዋጋ እንደ ጀብዱ ያለመቁጠራቸው አያስደንቀኝም። ጥያቄ ግን ሌላ ቢቀር እንዴት አያፍሩም የሚለው ነው። ለመሆኑ በትክክል ያጋሰስ ስራ ሲሰሩ የኖሩ እነማን ናቸው? የጎበናን ወደ አካባቢያቸው ወደ ወለጋ መሄድ በስም ብቻ ሰምተው እንዳጋሰስ ወርቅ ሲሸከሙ የነበሩት የእነዚህ ሰዎች አባቶች አልነበሩምን? የእነሱ ጉድ ሲሆን እንዲነገርም እንዲነሳም አይፈልጉም እንጂ የአፍሪካ የነጻነት ትግል በተጀመረበት ታሪካዊ ወቅት መጀመሪያ እንግሊዝን ነይና ግዢም ብለው ማመልከቻ የጻፉ እንግሊዝን ቢስትል ለኢጣሊያን ፋሽስት አጋሰስ ሆነው እንቁላል ሲሸከሙ የነበሩ የእነሱ አባቶች የወለጋ ገዢዎች አልነበሩም? በጥቁር አንበሳ ስር ተሰብስበው የነበሩትን የኢትዮጵያ አርበኞች ያስፈጀስ ማን ነው? የኦነጋውያን አባቶች የወለጋ ገዢዎች አልነበሩምን? ከ1950ዎቹ ጀምሮ ወደ ጓዳቸው አካባቢ ወደ ደምቢዶሎ ለጎረፉት ሚስዮናውያን የመጽሐፍ ቁልቁሎ ተሸካሚ የነበረ አጋሰስ ማን ነው? ሶሻሊዝም ትርፍ ያስገኛል ሲባል ደግሞ ከወንጌል ሰባኪ ወደ ካድሬነት እጅግ አስገራሚ በሆነ ፍጥነት ተሸጋግረው የቀዩ መጽሐፍ ማለትም የማኦ መጽሐፍ የተሸከመ አጋሰስ አልሆኑምን? ለዚህ ነው ይህንን ጽሑፌን በመስታወት ቤት የሚኖር በሌሎች ላይ ድንጋይ ለመወርወር የመጀመሪያ አይሆንም ያልኩትም። አንድ ሌላ የሚደጋግሙት ተረትም አለም። ከአበሾች ጋር አብረን እንኑር እንዴት ትለናለህ ይሉኛልም። ከአባቶቻቸው ከአያቶቻቸው ወይንም ከሚስቶቻቸው ጋር እንዲኖሩ መጠየቅ ምን ችግር አለው? እና አብዩ ገለታን ከአማራ አማቾቻቸውና ዘመዶቻቸው እንዲሁም ከሚስቶቻቸውና ከእናቶቻቸው ጋር በሀገር መኖራቸውን ይመርጣል ማለቴ እንዴት አስከፋቸው? የሚሉት እውነት ከሆነ እኔ የምለው የምትሉትና የምትሰሩት አንድ ይሁን ነው። ይህን የምለው ያለ ምክንያት አይደለም። ጉለሌ ላይ የኦሮሞ ሕዝብ ያለ ገዳ ስርዓት አዳኝ የለውም ይሉናል። ትንሽ ፈቀቅ ሲሉ ያለ ኢየሱስ አዳኝ የለም ብለው ይሰብካሉ። ወጣ ብለው ከኦሮሞ ጋር ሲገናኙ ደግሞ ከአበሾች ጋር በአንድ ሀገር አንኖርም ይላሉ። ይህን የሚሉ ሰዎች በፈረንጅ የጸሎት ቤቶች ውስጥ ሲገቡ የእግዚአብሔር በጎች ሁሉ አንድ ናቸው የሚል ስብከት ይሰብካሉ። ለእነዚህ ሰዎች አበሾች የእግዚአብሔር በጎች አይደሉምን? የኢትዮጵያ ሕዝብ አብሮ ለመኖር የአሁኗን የደቡብ አፍሪካ አይነት መፍትሄ ማግኘት ይችላል ስላልኩ ብዙ ተባልኩ። ራሳቸውን ማንዴላ
ማንዴላ እኔን ቡቴሌዝ አድርገው ለማቅረብ ሙከራ እያደረጉ ነው። እስቲ የማን አቋም የቡቴሌዝ የማን አቋም ደግሞ የማንዴላ እንደሚመስል እንመልከትም። ቡቴሌዝ በነጮች ፍርፋሪ ያደገ፣ ነጻነት ሲመጣ የነጮቹ ፍርፋሪ እንዳይቀርበት አርበኛ መስሎ ህዝቡን ከህዝብ እያጋጨ በጥቁር ህዝብ ደም እየነገደ ለመኖር የሚፈልግ ተራ የፖለቲካ ነጋዴ ነው። ልክ እንደ ቡቴሌዝ እነዚህም ኦሮሞን ከኦሮሞ ጋር፣ ኦሮሞን ከተቀረ ኢትዮጵያ ህዝብ ጋር እያጋጩ በዚህም ምክንያት በሚፈሰው የኦሮሞ ሰፊ ህዝብ ደምና እንባ እየነገዱ ለመኖር የሚፈልጉ ናቸው። ፕሬዚዳንት ኔልሰን ማንዴላ ለ27 ዓመታት ከእስር በመለቀቃቸው ቂም ሳይዙ ከአውሮፓውያን ወይንም ነጮች ጋር ሳይቀር ብሔራዊ እርቅ ፈጥረን ለዛሬና ለነገ የደቡብ አፍሪካ ትውልድ የምትሆን ዲሞክራሲያዊት ደቡብ አፍሪካን መገንባት እንችላለን የሚሉና የዓለምን የታሪክ ጉዞ የተረዱ የደቡብ አፍሪካ ብቻ ሳይሆን የመላው ጥቁር ህዝብ ጀግና